እንዴት አደራችሁ ኢትዮጵያኖች? ዛሬ ተመልሼ መጥቻለሁ። ይሄንን ቪዲዮ ለመላጣው ሰውዬ አደርሱልኝ። የመልስ ምታለ ለዮኒ ማኛ አደርሱልኝ። ይሄ ሽማግሌ መላጣ ለሱ አደርሱልኝ። የመልስ ምታለኝ። ይሄንን ቪዲዮ የምትከታተሉ ሁላችሁም ሽማግሌ d'économiser un peu d'argent les mois ou les jours où c'est un peu plus difficile, tout en se faisant plaisir. ማን የገጠር ልጅ እንደሆነና ማን የከተማ ልጅ እንደሆነ አማርኛ የራሱ ቋንቋ አይደለም፣ ኢንተርናሽናል ላንጉዌጅ እኔ አማርኛ በደንብ ባላወራም የራሴ ቋንቋ አይደለም። የራሴ ቋንቋ ሆኖ በደንብ ባላወራ የራሴ ወይ ነው እኔ የማወራ ቋንቋ ሆኖ ያኔ እኔ የምንተበተብ ነገር ቢሆን ችግር የለውም፣ ቢትሰደበኝም ኖ ፕሮብሌም። በጣም ብዙ ሰው እንዲገባ ነው የምፈልገው። ሼር አድርጉልኝ፣ ተባበሩኝ። እንደውም የሰምሪ ይገርማል። ማይም ብሰጠኝ ምን አነስኩኝ? ልጅም ብሰጠኝ ማይ ናታ። እኔ ፊሊፒን አላገባም እንጂ ፊሊፒን ስለሆነች እኔ ልጅን አላገባም እንጂ ማይን ነው የሚፈልጋት ነበረ። እንኳን የሰምሪ ይገርማል። ሰምሪ ያፈቀርኩትን ይገርማል። ማይ ልጅን ፊሊፒኒ ስለሆነች ግን አላገባም። ፊሊፒኒ ነቻ። እኔ ፊሊፒኒ ዜጋ አላገባም። ፊሊፒኒ ዜጋ አላገባም። ያ ውጭ ጃፍሪ እኮ አማርኛ አወራም እኮ ገመዳፍ ከገጠር። እኔ ጅማ ልጅ ነኝ፣ አባቴ የከተማ ልጅ። የዛ ላይ ጥርት አልኩኝ፣ የጅማ ልጅ ነኝ። ምንም ነገር አንሰኝም። የአማርኛ ችግር የለብንም። ያ እናወራለን። መቼም ማፍቅሬ ስለማታውቅ ፊሊፒንን ስለምታሽከረክረው መቼም ፍቅር የሚባል ነገር ስለማያገባ ለዚህ ነው ዛሬ በጠዋት ወጥቼ እኔን የሰደብከኝ። እኔ ደግሞ እሰራልሃለሁ፣ ወንድ አይደለም እሰራልሃለሁ። ዮኒ ማኛ እኔ ካልሰራሁልኝ ቁጭ ብዬ ነው የምሸና፣ ቁጭ ብዬ እንደ ሴት ማለት ነው። ካልሰራሁልኝ ማለት ነው ቁጭ ብዬ እሻላለሁ። አንተ መላጣ ሽማግሌ የቦሌ አየር ማረፊያ የሚመስል ጭንቅላት ይዘህ እኔን ትሳደበኛለህ። አየር ማረፊያ ጭንቅላቴና አየር ማረፊያ አንድ ነው። ቦሌ አየር ማረፊያ መላጣ ሽማግሌ። እንደው እኮ አንዳንድ ጊዜ የሚገርመኝ ነገር ራሱን ሕፃን ያስመስላል እንጂ እንደ ሕፃን ልጅ። በቀደም የሆነ ሰላማዊ ሰልፍ ላይ ሲወጣ ሰንፈራ ይቀባል መሰለኝ። ሽማግሌ እንትን ይቀባል። ምንድነው ይሄ ሴቶች የሚቀቡት? ቡድራ ነው የምትሉት? ይሄ ዱቄት። ዮኒ ማኛ እኮ ዱቄት ይቀባል። ዱቄት ሳይቀባ በፊት ሲወጣ ወደ ውጪ እንዳለ ፊቱ ምናምን ነገር ጥቁር ሆኖ በቀደም የሆነ ሰላማዊ ሰልፍ ላይ አይቼ ነበርኩኝ። እንደ ሴት ነው። ቡድራ ሳይቀባ አይወጣም እኮ ላይቭ ላይ ቅሌታም። ቡድራ ሳይቀባ አይወጣም ወደ ውጪ። ቡድራ ተቀብቶ ነው የሚወጣ ኢትዮጵያኖች። ዮኒ ማኛ እንደ ሴት ይለቃለቃል። ፊቱ ላይ ይቀባል ቡድራ።
ፊቱ ላይ ዱቄቱን ይቀባል። ለዚህ ነው ሁሌ ጊዜ ዱቄት ከአፉ ላይ የማይወርደው። ለምን? ፊቱ ላይ እንደ ሴቶች ሰንፈራ ምናምን ነገር ስለምቀባ ነው። ከንፈሩ ላይ ፊቱ ላይ ስለምቀባ ነው። እንደውም አይታችሁ ከሆነ አንድ ጊዜ ሳይቀባ ወደ ውጭ ወጥቶ 8 ተወለደቿን አሮጊት ነው የሚመስለው። የ80 ዓመት አሮጊት ነው የሚመስለው። ለምን? ፊቱ እንዳለ ሽብሽብ ብሎ ምናምን። ለምን? ቡድራውን ስለማይቀባ ነው። ቡድራውን ሳይቀባ ነው የሚወጣው ወደ ውጭ። ቡድራ አይቀባም። ሴቶች የሚቀቡትን ዱቄት ስለማይቀባ ነው። ለዚህ ነው ለጊዜ ዱቄት ከአፉ ላይ የማይወርደው። ለምን? ዱቄቱን ገዝቶ ስለሚቀባ ነው። ይሄ ሽማግሌ መላጣ ጎርፍ ፊት። እንደውም እኔ የሸገር ልጅ ነኝ፣ እኔ እንደዚህ ነኝ። እኔ ልም ያልኩኝ የገጠር ልጅ ነኝ። የገጠር ልጅ በመሆኔ ግን ራሴን አላፍርም። የገጠር ልጅ ነኝ። ፍቅር ከተማ ሸገር ምኑ አይልም። ያ ሄደ ቡዱራን ተቀባ። ያ ማይ ለራሱ እንካ ማይን አላገባትም። እኔ ዮኒ አንተ ልጅ ማይን ከፊሊፒን ስላገኘ እኔ ፊሊፒንን አልፈልግማ። የፊሊፒን ልጅ አልፈልግማ። እስቲ አንተ ወንድ ነህ፣ አበሻን ጥበሽ እስቲ አጠብስማ። አበሻ እኮ አንተን አትፈልግም፣ መላጣ ስለሆንኩ ማለት ነው። የአየር ማረፊያ ሽማግሌ እንደውም እኔ የገረመኝ ነገር ይሄ ልጅ እኮ የገጠር ልጅ ሰምሪ አትፈልገውም። ይሄ ልጅ እኮ የገጠር በምን አፍ ነው? በገመድ አፍ አማርኛ አወራ ምን አወራ? ብሮ አንተ እኮ እንደምትችለው ፍቅር እኮ ላይክ በእጅም ማንቀሳቀስ ትችላለህ እኮ። ፍቅር በእጅ ይቻላል፣ ሳታወራ በእጅ የእጅ ፍቅር እኮ አለ። ላይክ እንደ ክራር ታጫውታለህ ማለት ነው። ፍቅር ማለት እንደዚህ ዝም ብለህ ማውራት ብቻ አይደለም እኮ። ካንተ ላይ እስቲ ምን አይነት ወንቦጫ ራስ ካንተ ላይ እስቲ ምኑ ነው የምወደደው? እኔ ግን አሪፍ ሰውነት አለኝ፣ አሪፍ አቋም አለኝ፣ አሪፍ መልክ አለኝ። ከሰው ጋር ቶሎ ነው የምግባባው። አንተ እስቲ ምኑ ነው? እኔ እንደዚህ ነኝ። እኔ ከተማ ሸገር ልጅ ነኝ። ኩል አይደል እንደ የምትሸክመው ነበረ? ኩል መላጣ ሽማግሌ ሰርቶ በላ አልነበርክም እንዴ? ከዚህም በፊት ኩል የሰራኝ ነበር እኮ ዮኒ ማኛ። ራሲ ረሰኝ። ወንድሚ እኮ ዘራፊ እንደሆነ ነግሮኛሉ። ቶሎ ሳይብሳ ነግሮኝ ነበር። ወንድሚ ዘራፊ ነው። አንገት መቺ ነው። አይስጠን አንገት መቺ ወንድሚ አንገት መቺ ነው። አዲስ አበባ ውስጥ ማይ ለራሱ አድጋለች፣ ባል ትፈልጋለች። ያንተ ልጅ ማይ አድጋለች፣ ባል ትፈልጋለች። ያ የሰምሪም ካልተሳካ ማይ ላይ ነው የምናልፈው ማለት ነው። አስረግጬ ነው የምነግርህ። አንተ የሰምሪ ያቃጠለ የሰምሪ ያቃጥሎ ነው። ከፈለግ ማይ ያንተን ልጅ አልተዋትም። ፍቅር ያሸንፋል። ፍቅር የማያሸንፈው ነገር የለም። እኔ እኮ አንዳንድ ጊዜ አሮጊት መስሎ ምናምን ነገር ይመጣል። ገርሞኝ እኔ እንደ ሽማግሌ ምንድን ነው የምቀባ? አንዳንድ ጊዜ ላይፍ ላይ ስመጣ ተቀባብቶ እንደ ሴት ቅሌታ ተቀባብቶ ምናምን ነገር ውጥ ብሎ ሲመጣ ላይፍ ላይ እኔ ገርሞኝ እንደ ይሄ ሰውዬ ቡዱራ ይቀባል እንደ ሰንፈራ ይቀባል እንዳልኩት። እንደውም አንድ ቀን ምንም ነገር ሳያከ ቤት ውስጥ በጠዋት ወጥ ሰላማዊ ሰልፍ ላይ ነው። እዛን ጊዜ ተቀባብቶ ምናምን ነገር እንደ አሮጊት ፊቱ ላይ ተቀባብቶ እንዳለው ልቅልቅልቅ አድርጎ ሲወጣ እንደ ይሄ ሰውዬ ምን ነክቶት ነው? ሳይቀባ ነው እንደ ወጣ አልኩት። ሳይቀባ ነው እንደ ወጣ አልኩት። ፊቱን ሲያየው እንደ አሮጊት ተቀብቶ ማለት ነው ሳይቀባ
ይህ ቦርኮ ፊት ይዞ እኔ የሚገርመኝ ነገር ጥሩ ፊት እንዳለ ሰው ሽማግሌ። አንተ ሽማግሌ እኮ ነው አንተ ሰውዬ፣ አርፌ ለምን አትቀመጥም? ይሄ በመርከብ 3 ቀን የምትጓዝበትን ፊት ይዞ እኔ እንደዚህ ነኝ፣ እኔ እንደዚህ እኔ ስፖርት እኔ ሸገር ልጅ ነኝ፣ እኔ እኮ ሸገር ልጅ ነኝ፣ እንደዚህ ነኝ። ሸገር ሽጉግ አንተ የሸገር ልጅ ሹቢ፣ የኛ የሸገር ልጅ ሸገር ልጅ ነኝ እኔ። እልም አልኩኝ፣ የገጠር ልጅ ነኝ። ምን ታመጣለህ? በልጣለሁ። ይሄ ዱቄት ሽማግሌ በልጣለሁ። በምንም አትደርሰኝም። በምንም አትደርስ። በልጣለሁ። ከየት መተህ ነው የምትደርሰኝ? ሽማግሌ ሁሌ ጊዜ መላጣውን ትሸፋፍናለች እንዳያሮጊት። መላጣውን በጠዋት ስትነሳ መላጣው እንደዚህ እያሻሸች ምናምን ነገር መላጣውን ደብቃ ምናምን ታግያው ለአውጣ ምናምን እንደዚህ አድርጋ መላጣ መላጣ ሰውዬ ሽማግሌ። እኔ እኮ ጥሩ ሰው ቢሰድበኝ እኮ ደስ ይለኛል። እኔ እንደነ ዶክተር አብይ አህመድ እንደነ ሳሪቲ አሉ አሪፍ ቆንጆ ቺኮች ማለት ነው። ቆንጆ ቺኮች ሞዴሊስት የተባሉ ቺኮች አሉ። እነሱ ቢሰድቡኝ ምንም ነገር አይመስለኝም። እንደነ ዮኒ ማኛ አይነት ግን ሲሰድበኝ በጣም አናደኛል። ሞዴሊስት ቢሰድቡኝ ትላልቅ ሰዎች ቢሰድቡኝ ያምርብኛል። ይህ መላጣ ሽማግሌ ማይነት ታሳድጋትም እንደ ዝም ብለህ የሸገር ልጅ ነኝ። ውሽ ምን ላድርግልኝ? ምን ይጠበስ? ሁላችንም የሸገር ልጅ ነኝ። እኔም የአዲስ አበባ ልጅ ነኝ። እኔ የአዲስ አበባ ልጅ ነኝ። እኔ ሸገር ልጅ ነኝ። እኔ ሸገር ልጅ ነኝ። እድገቴ ውጭ ሀገር ቢሆንም እኔ ሸገር ልጅ ነኝ። ተወለድኩበት ቦታ ስለሆነ ሸገርን ተወለድኩበት፣ ውጭ ሀገር ላይ አደግኩኝ። ያ እልም ያልኩኝ የሸገር ልጅ ነኝ። ተወለድኩበት፣ ውጭ ሀገር አደግኩኝ። አንቺ ደግሞ ውጭ ሆንሽ ቦቲያም ውጭ ከዚህ ባንዳ። እኔ አዲስ አበባ ልጅ ነኝ። እኔ ሸገር ልጅ ነኝ። ሸገር ነው ተወለድኩኝ፣ ውጭ ሀገር ነው አደግኩት። ሸገር ተወልጄ ውጭ ሀገር ነው አደግኩት። ያ የገጠር ልጅ ነኝ። ከገጠር እኔ የገጠር ልጅ አይደለሁም፣ የሸገር ልጅ ነኝ። ሲሪየስሊ እኔ አዲስ አበባ ልጅ ነኝ፣ የሸገር ልጅ ነኝ። ያ ደህና ዋሉ።